እሺ ውዶቼ ሰላም ለእናንተ ይሁንላችሁ። ዛሬ በጣም ልብ የሚሰብርና የሚያዛዝን ዜና ይዤ መጥቻለሁ። እሱም ደግሞ ምን መሰላችሁ? እቺ በፎቶ የምትመለከቷት እህታችን እንደኛ ሰርታ ለመለወጥ ቤተሰቦቿን ለመቀየር ወደ ስደት የወጣች እህታችን ናት እና ደግሞ ዛሬ በጣም የሚያዛዝን በቤሩት እየሰረች እያለች በምን አይነት ምክንያት እንደሞተች አናቅም። ማንም ሰው አያቅም። ከሞተችው ወይም ሬሳው ወደ ፍሪጅ ከገባ 16 ቀን ተቆጥሯል። ሬሳን ያየ ሰው እስካሁን ወይም እሷን ያየ ሰው እስካሁን ሬሳን የወሰደ ሰው እስካሁን ማንም የለም። ቤተሰቦቿ ራሱ እሷ እንደሞተችው አያውቁም። ስለዚህ እባካችሁ እቺን ልጅቷ የሚታውቁ ካላችሁ እና ቤተሰቦቿም የሚታውቁ ካላችሁ ለቤተሰቦቿ አድርሳችሁ ሬሳ ሌላ ነገር አይደለም እኮ ሬሳው ወደ ሀገሯ ገብቶ ወደ ቤተሰቦች እጅ ገብቶ እንድትቀበር እባካችሁ ሼር በማድረግ ዱት በማድረግ ኮፒሊንግ በማድረግ ለብዙዎቹ አድርሱ ማለት ወዳችኋለሁ። እና ደግሞ ስሟ ብርቱካን ትባላለች። ስትሰራ የነበረችው በቤሩት ነው። እዚህ ጋር ፎቶ ስለተለጠፈ ማንም ሰው ይሄንን ፎቶ እያየ ልጅቷን የሚያውቅ ሰው ያውቃል። ስለዚህ ብዙ ፎሎዎች ላሉትም ደግሞ እባካችሁ አድርሱ። እንደምንም ሬሳው ወደ ሀገር ገብቶ እንድትቀበር ሌላ ነገር አይደለም። ሼር በማድረግ ዱት በማድረግ አግዙ። ጌታ ይባርካችሁ። ወዳችኋለሁ።